የኔ ማር እያለችው እያሞጋገሰችው እሷ ዳኒን ስታወራ በስልክ ካሌብ ደግሞ እዛው መኝታ ክፍል ውስጥ ነበር። እሷ የምታወራውን ነገር በሙሉ እየሰማ ነበር። እዚህ ጋር ግን ነገሩን እንደ አዲስ እንደሰማ ሰው ዘሎ ወደ ቲና ሲመጣ ቲናም ካሌብ እንደሰማት እንድታውቅ ፈልጎ ነው ወይስ ነገሩን እዚህ ጋር እንደ አዲስ አልሰማውም ለማለት ነው። ያው ከበፊትም ስለሚያውቅ ማለት ነው። ቲናም ዳኒን ያው እዛ ቤት ወንድሜ ነው ብላ ስላመጣችው ውሽማዋ እንደሆነና ወንድሜ ነው ብላ እንዳስገባችው ካሌብ ሁሉንም ያውቃል። ሌላ ሰው በስልክ እንደምታወራ ልክ ገና እንደ አዲስ እንዳልሰማ ሰው ደንግጦ አፍጥጦ መጣ። ቲና ግን ሰምታ በድንጋጤ ነበር ስትመለከተው የነበረው። ሰምቶኛል ወይስ አልሰማኝም በሚል አስተያየት እያየችው ነበረ። እሱም እንዳልሰማ ሆኖ እንደደነገጠ ሰው ማስመሰል ቀጠለ። እሷን እንድትደነግጥ ፈልጎ ይሁን ሰምችሻለሁ ለማለት ይሁን መልእክቱ እንግዲህ እንደዛ ነው። ከሁለት አንዱ እንደ አዲስ ሰምቶ ቢመጣም ነገር ግን ሁሉንም ሰምቷታል። የኔ ፍቅር የኔ ጣፋጭ እያለች ስታወራ የነበረውን መቼም ወንድሜን እያወራሁ ነበር አትለውም። ምክንያቱም የትኛውም እህት ወንድሟ እንደዚህ ልታወራ አትችልም። የቲና መልስ ምን ሊሆን ይችላል? ካሌብም ይሄን የፈለገው ይመስላል። ማለትም እንድትደነግጥ ወይም እንደደረስንባት እንድታቅ ፈልጋለሁ ብሎም ሊሆን ይችላል ይሄን ያደረገው። ዳኒ ደግሞ አሁንም ሆስፒታል ተኝቷል። ይሄ ደግሞ የሆነው በራሷ በቲና ምክንያት ነው። እሷ ለትሁት ባደረገችው መድኃኒት ነበር እሱ ባለፈው በልቶ ሆስፒታል የገባውና እስካሁን ድረስ ሆስፒታል ይገኛል። ዶክተሮቹም ነግረውታል። ማለትም ቲና እንዳለችው የተመረዘ ምግብ እንደሆነ። ቲና ግን እዛ ጋር ምግቡን ከየት አምጥቶ ነው የበላው ወይም ደግሞ የተመረዘ ነው፣ ስለዚህ አንቺ ነሽ በማለት ትልና ትሁትንም ማፋጠጥ ትጀምራለች። ነገር ግን ለሌሎች መናገር አትችልም። ምክንያቱም ትሁት እንደዛ እንደማታደርግ ብትናገርም ቲና ስለማያምኗት። ካሌብም ሲጠይቃት ምን ይታወቃል ቤቴ እንደሆነ የበላ ነው እኛም በልተናል፣ ምነው አልታመምን፣ ከውጭ በልቶ ሊሆን ይችላል ብላ መለሰችለት። እዚህ ጋር ግን የሆነ ነገር ገብቷታል ወይም ደግሞ የትሁት እጅ እንዳለበት ነቅታለች። ነገር ግን ምንም አይነት ጥያቄ መጠየቅ አልቻለችም ለጊዜው። ይሄን ነገር ቆፍራ መውጣት ከቻለች የኔ ነገር ይጋለጣል ብላ ስለምታስብ ቲና ምንም አትልም። አሁንም ለዳኒ ቃል እየገባችለት ያለችው ነገር ቢኖር አንተ ደህና ሁንልኝ እንጂ እሷን እገልልሃለሁ፣ እጨርስልሃለሁ እያለችው ነው። ትሁትን ልትገላት ማለት ነው። ቲና ትሁት ናት እሷ ናት እንደዚህ ያደረገችው ብትለው ነው እንጂ እኔ ያመጣሁትን መድኃኒት ቀይረው ነው የሰጡ ወይም ለነሱ ያዘጋጀሁትን ላንተ ሰጥተው ነው ብትለው ስለማያምናት የምትለው ትሁት እንዳደረገችው ነው የምትነግረው። መጀመሪያውኑ አንቺ ይሄንን ለምን አደረግሽ ለምንስ አመጣሽው ብሎ ስለሚላት አትነግረውም። ስለዚህ ትሁት ናት እንደዚህ ያደረገችው እሷ ናት የመረዘች ብላ ነግራው ሊሆን ይችላል። እሷን እገልልሃለሁ እሷ ትሞትልሃለች እያለችው ነበር። አንተ ብቻ ደህና ሁንልኝ እንጂ ከዛ ሆስፒታል ውጣልኝ ብቻ እያለችው ነው። ካሌብንም ያስደነገጠው ነገር አንዱ ይሄ ነው። ትሁትን መግደል እንደምትፈልግ ያውቃል። ችት እያደረገችበት እንደሆነም ያውቃል። ነገር ግን እሷን ለመግደል የምታስቢውን ነገር አቁሚ ለማለት ይመስለኛል። ትሁት ግን አሁን ላይ ያለው ነገር ይበቃኛል እያለች ነው። ከዛም ቤት ለመውጣት እያሰበች ነው። ምን እስካሁን ድረስ ህይወቷ ሁሉ ሪስክ ላይ ስላለ እዛ መቆየት አትፈልግም። ምክንያቱም ከአሁን በፊትም ቲና 2 ጊዜ ትሁትን ልትገላት ሞክራለች። አሁንም ደግሞ ኪችን ድረስ ገብታ ቢሎ ይዛ ከኋላዋ ቆማ የቢሎ ማስቀመጫው እዚህ ጋር አይደለም ማለትም እየጠቆመቻት ያለችው በሌላ አነጋገር ለማስፈራራት ነው። ያው አታረግም ለማለት ስለሚከብድ ድንገት ከኋላዋ ልትወጋት ስለምትችል በጣም ፈርታታለች። ይህ ሁሉ ነገር እየሆነ እያለ ደግሞ ትሁት አሁን ላይ ይበቃኛል መሄድ ፈልጋለሁ ትላለች። ያው ስራ ብላ ነው እሷ እዛ ቤት የገባችው። ከዛም ከጊዜ በኋላ ቲና የምታደርጋቸውን ነገሮች አየች። ሽማግሌው ላይ የምታደርገውን ግፍ ስላየች ይሄ ሰው ያስፈልገዋል ብላ ስላሰበች ከዚህ ቤት መውጣት የለብኝም ብላ አሰበች። ከዚህ በፊት ካሌብ ራሱ በቲና ተንኮል እዚህ ቤት ውጭ በቃ ብሎ ሊያሰናበታት ሲሞክር ደጋግማ ለምነዋለች እግሩ ላይ ወድቃ። ሌላ ቦታ ሄዶ ስራ እንደማያገኝ ሰው ደጋግማ እግሩ ላይ ወድቃ ስትለምነው ነበር። አሁን ደግሞ ሽማግሌው ጤነኛ ስለሆኑ እሷ ህይወቷ አደጋ ላይ ስለሆነ ከዛ ቤት መውጣት ትፈልጋለች። እኔ ቤተሰቦች ማስተዳደር ሰላም መሆን እፈልጋለሁ በማለት
ሌላም ቦታ ሄጄ መስራት እችላለሁ፣ ነገር ግን ይሄ ስራ በቅቶኛል ነው ያለችው። ሌላ ቦታ ሄጄ እሰራለሁ ሳይሆን ይሄ ስራ በቅቶኛል በማለት ለጋሼ ስትነግራቸው አይተናል። እኔ ወደ ቤተሰቦች መሄድ እፈልጋለሁ፣ እናንተ ግን ሰራተኛ ከፈለጋችሁ ደላላውን አናግሬ ላመጣላችሁ እችላለሁ ትላቸዋለች። ነገር ግን ሽማግሌው ከዛ ቤት እንድትወጣ አልፈለገም። ከዚህ በፊት ህይወቴን አድነሽልኛል፣ አሁን ደግሞ እንደዚሁ ዝም ብለሽ እንድትወጪ አልፈልግም። ለልጄ የማደርገውን ነገር ሁሉ እኔ በራሴ አድርጌልሽ ሸኝቸሽ ነው እንጂ የምትሄጂው እንዲሁ ተነስተሽ ዝም ብለሽ ልሄድ ልትያትቺም እንደዚሁ ዝም ብለሽ ተነስተሽ መሄድ አትችም። ለልጄ የማደርገውን ነገር ሁላ ላንቺ አድርጌልሽ እሸኝሻለሁ በማለት ጋሽም ይመልሱላታል።